በደቡብ አሜሪካ ግዙፍ ሀገር ብራዚል ከሳኦ ፓውሎ የባህር ጠረፍ 90 ማይል ገደማ ርቀት ላይ የምትገኝ አንዲት ትንሽ ደሴት ትገኛለች። ይህች ደሴት በካርታ ላይ ስትታይ እንደ ማንኛውም ሞቃታማ ደሴት በለምለም እጽዋት የተሸፈነችና ማራኪ ልትመስል ትችላለች። ነገር ግን ይህች ደሴት በውጫዊ ውበቷ ልታታልል ብትችልም በውስጧ የያዘችው ሚስጥርና አደጋ እጅጉን የሚዘገንን ነው። ስሟ ኤልሃዳ ኬማይዳ ግራንዴ የሚባል ሲሆን በይበልጥ የምትታወቀው እባባማዋ ደሴት ወይም ስኔክ አይስላንድ በሚል ቅጽል ስም ነው። ታዲያ ይህ ስያሜ እንዲሁ የተሰጣት አይደለም። ደሴቲቱ በምድር ላይ ካሉ እጅግ አደገኛና ገዳይ ከሆኑ የእባብ ዝርያዎች በአንዱ የተወረረች አደገኛና የሞት ወጥመድ ናት። የደሴቲቱ ዋነኛ ነዋሪና ስሟን ያገኘችበት ምክንያትም ወርቃማው የጦር ራስ እፍኝት የተባለው እጅግ አደገኛና መርዛማ የሆነው እባብ ነው። ይህ የእባብ ዝርያ የሚገኘው በዚህች ደሴት ላይ ብቻ ሲሆን ይህም ለየት ያለና አስፈሪ ያደርገዋል። ታዲያ የወርቃማው የጦር ራስ እፍኝት መርዝ ከየትኛውም የምድር እፍኝት ዝርያ በ5 እጥፍ የበለጠ ኃይል ያለው ነው። መርዙ በጣም ፈጣን ከመሆኑ የተነሳ አንድ ጊዜ ከተነደፉ በሰዓታት ውስጥ የሰውን ሕይወት የሚቀጥፍ ነው። የሚያስከትለው ጉዳትም ቀላል አይደለም። ስጋን የመብላት ባህሪ ያለው ሲሆን ከባድ ህመም፣ የውስጥ ደም መፍሰስና የአንጎል ውስጥ ደም መፍሰስን ሊያስከትል ይችላል። ታዲያ ይህች ትንሽ ደሴት እንዴት እንዲህ ባለ ገዳይ እባብ ተወረረች? የሳይንስ ሊቃውንት እንደሚሉት ከ11000 ዓመታት በፊት የባህር ከፍታ መጨመር ደሴቲቱን ከዋናው የብራዚል ምድር ሲለያት በወቅቱ በደሴቲቱ ላይ የነበሩት እፍኝቶች ተነጥለው ቀርተዋል። በደሴቲቱ ላይ ሌሎች አጥቢ እንስሳትና ተፈጥሯዊ ጠላቶች ስላልነበሩ የእባቦቹ ቁጥር ያለ ገደብ ሊጨምር ችሏል። ምግባቸውም በዋናነት በደሴቲቱ ላይ የሚያርፉ ስደተኞች ወፎች ነበሩ። እባቦቹም የወፎቹን ፈጣን እንቅስቃሴ ለመግታትና ከመብራራቸው በፊት በፍጥነት ለመግደል ሲሉ ከጊዜ ወደ ጊዜ ይበልጥ መርዛማ እየሆኑ መጡ። ታዲያ ይህ የተፈጥሮ ምርጫ አስደናቂና አስፈሪ ውጤት ሆነ። በደሴቲቱ ላይ ያለው የእባብ ብዛትም አእምሮን የሚያስት ነው። በተለያዩ ግምቶች መሰረት በደሴቲቱ ላይ በየ1 ስኩዌር ሜትር ከ1 እስከ 5 እባቦች እንደሚገኙ ይገመታል። ይህ ማለት በትንሽ የእግር ጉዞ እንኳን በ10 እባቦች ልትከበቡ ትችላላችሁ ማለት ነው። ይህ አስደንጋጭ ሁኔታ ደሴቲቱን ለሰው ልጅ ፍጹም አደገኛ ቀጠና አድርጓታል። ታዲያ በዚህም የተነሳ የብራዚል መንግስት የደሴቲቱን መግቢያና መውጫ በጥብቅ ይከለክላል። ወደ ደሴቲቱ መግባት የሚችሉት ልዩ ፍቃድ ያላቸው የሳይንስ ተመራማሪዎችና የብራዚል የባህር ኃይል አባላት ብቻ ናቸው። እነሱም ቢሆኑ ጥብቅ የደህንነት ጥያቄዎችን መከተልና የሕክምና ባለሙያዎችን ማካተት ይጠበቅባቸዋል። ታዲያ ስለ ደሴቲቱ የሚነገሩ አፈታሪኮችም የቦታውን አስፈሪነት እጅጉን የሚያጎሉ ናቸው። አንደኛው አፈታሪክ እንደሚለው በመጨረሻ በደሴቲቱ ላይ ይኖር የነበረው የላይት ሃውስ ጠባቂና ቤተሰብ እባቦቹ በመስኮት ገብተው በመንደፋቸው ህይወታቸው ሊያልፍ ችሏል። ሌላው አፈታሪክ ደግሞ የባህር ላይ ወንበዴዎች ሀብታቸውን በደሴቲቱ ላይ ቀብረው እባቦቹ እንደተፈጥሮ ዘበኛ ሊጠብቁላቸው እንዳደረጉ እስካሁን ይነገራል። እነዚህ ታሪኮች እውነትም ይሁኑ ውሸት የደሴቱን ምስጢራዊና አስፈሪ ገጽታ የበለጠ የሚያጎሉ ናቸው። ይሁንና ይህች ገዳይ ደሴት ለሳይንሱ ዓለም ትልቅ ዋጋ ያላት ናት። የወርቃማው የጦር ራስ እፍኝት መርዝ ምንም እንኳን ገዳይ ቢሆንም ለሕክምናው ዓለም ጠቀሜታ ሊውሉ የሚችሉ ውህዶችን እንደያዘ የተረጋገጠ ጉዳይ ሆኗል። ተመራማሪዎች ከመርዙ ውስጥ የደም መርጋትን የሚከላከሉ፣ የደም ግፊትን የሚቀንሱና ለካንሰር ሕክምና ሊረዱ የሚችሉ ንጥረ ነገሮችን ለይተው ለማውጣት ጥረት በማድረግ ላይ ናቸው። ስለዚህ ይህ ገዳይ መርዝ በአንድ በኩል የሞት መልእክተኛ፣ በሌላ በኩል ደግሞ የህይወት አድን ተስፋ ሊሆን ይችላል። በመጨረሻም ይህች የእባብ ደሴት የተፈጥሮን ኃያልነትና አስገራሚ ሚዛን የምታሳይ በአንድ ጊዜ አስፈሪም አስገራሚም የሆነች ቦታ ናት። ውበቷ ከገዳይነቷ ጋር የተቆራኘባት፣ የዝግመተ ለውጥ አስደናቂ ውጤት የምትታይባትና የሰው ልጅ ድፍረትና የማወቅ ጉጉት ከባድ ፈተና ላይ የሚወርቅባት ልዩ ስፍራ ናት። ምናልባትም ይህች ደሴት ከሩቁ መመልከትና ማድነቅ ያለብን ተፈጥሮ ለራሱ ያስቀመጠችው ልዩ ስፍራ ልትሆን ትችላለች። ታዲያ የሰው ልጅ እግር ባይረግጣትም ስለ ህይወት፣ ስለ ሞትና ስለ ተፈጥሮ አስደናቂ አሰራር ብዙ የምታስተምረን ምስጢራዊ ደሴት ሆና ትቀጥላለች።